ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። የፈጣሪ ያለ ማን ነው ጎማውን ያተነፈሰው? ይኸውልህ ይሄ ሰውዬ በጣም ሀብታም እንደሆነ አውቃለሁ። ስለዚህ ጎማው ማስነፋት ከፈለገ $1000 እንጠይቀዋለን። በነገራችን ላይ መኪናው በቆመበት ጎማውን ያተነፈስኩት እኔ ነኝ። አየ ብላቴን፣ አሁን እኮ በቃ ሰውየው ጎማውን ካስነፋ በአመት የምናገኘውን $1000 ዛሬውኑ እንቀበለዋለን። ግን ምናልባት ከተከራከረ ትንሽ አስተያየት እናደርግለታለን። ምን ታስባለህ? አይ ኮጆ፣ በቃ አንተ ተንኮል መስራትን አታቆምም አይደል? ግን የሚሳካልን ይመስለኛል። በቃ ለማንኛውም ከተሳካልን እድላችንን እንሞክር። ሰላም ነኝ ወንድም፣ ምን ልርዳህ? እባክህ የመኪናዬ ጎማ ተነፈሰ። እንዴ ታዲያ ይሄ እኮ ለኛ በጣም ቀላል ነው። በአንድ ደቂቃ ጎማውን ወደ ቀልቡ እንመልሰዋለን። እሺ በቃ አሁኑኑ ይሄን ጎማ ንፉልኝ። በቃ ምንም አያሳስብ። አሁን ጎማውን እስኪወጠር ድረስ እንነፋዋለን። እመነኝ፣ ከዚህ በኋላ የመኪና ጎማ ምንም አይሆንም። በቃ እንደውም ጎማ መተንፈስ አንተ መኪና ላይ ታሪክ ሆኖ ይቀራል። አለቃ ጎማው በጣም ይወጠር። አዎ በደንብ ይጠንክር። እሺ ክፍያው 1200 ነው፣ ግን ላንተ $1000 አደርግልሃለሁ። ሰውዬ ምን እያልክ ነው? ያማዋል እንዴ? ማን ነው የሚደውለው? በቃ ዛሬማ ይቀናኛል። ዋው እንዴት ደስ ይላል። አሁን $1000ን እንደተቀበልኩ ይሄን ስራ ትቼ በብሩ የራሴን በጣም አሪፍ ቢዝነስ ጀምርበታለሁ። ከዛ የኔ ድህነት ያበቃል ማለት ነው። ፈጣሪ ሆይ በቃ እንደ ቀልድ ህልሜ በቃ እውን ሊሆን ነው ማለት ነው። ሃሃሃ ደስ ሲል። A few moments later የፈጣሪ ያለ ምንድነው? ሃሃሃ አይዞ አትደናገጥ። ይሄ ጎማ በጣም ስለተወጠረ ከእንግዲህ መቼም አይተነፍስም። በነገራችን ላይ እንደዚህ አይነት ጎማዎች አንዳንዴ ሲጠነክሩ በጣም ትልቅ ይሆናሉ። ለዛ ነው ጎማው የተለቀው። አሁን በራሱ ቅርጹን ይዛል። ያማል እንዴ? ይሄው ተስተካከለ። በቃ አሁን $1000 ክፈለንና መኪና መውሰድ ትችላለህ። ደግሞ ከዚህ በኋላ ጎማው በጣም ስለተነፋ ከ2 ዓመት በላይ ያገለግላል። እሺ በክፍያው ተስማምቻለሁ። በቃ አሁን ወደ መኪናዬ እንግባና ገንዘብህን መውሰድ ትችላለህ። በጣም አመሰግናለሁ። በቃ ሳይታሰብ በስተመጨረሻ ቅዴ ሊሳካ ነው። ሃሃሃ ሲጀመር እኔ እኮ ስማርት ነኝ። አሁን ዶላር ልውሰድ። እንዴ ምን አይነት አስፈሪ ውሻ ነው? በፈጣሪ ኧረ ሳይበላይ ላምልጥ። አለቃ የዛሬን ብቻ ማረኝ እባክህ፣ የዛሬን ብቻ። የማትረባ በአንተ ቤት እኔን ሸውደህ ሞታል። ዋጋን ታገኛለህ። ሄይ እባክህ ይቅር በለኝ እባክህ፣ ልቀቀኝ። የዛሬን ብቻ አለቃ፣ የዛሬን ብቻ። ኧረ ሰው ያለ እርዱኝ! ኧረ ሰው ያለ። አንተ ትናንትና ሰፈራችን ላይ የተፈጠረውን ጉድ ሰማህ እንዴ? ኧረ አልሰማሁም። ምንድነው ነገሩ? እስቲ ንገረኝ። ያቺ እኛ ሰፈር ያለችውን እሌኒን አወካት? ውይ እሷ ልጅ እኮ በጣም እኮ ነው መጠላት። ደግሞ ምን ሆነች? እባክህ ትናንትና ማለት ነው 2 ሙሉ በረኪና ጠጥታ ሆስፒታል ሄዳ አተርፍ መሰለህ? ምን እንደው ይሄ የምርት ጥራት ችግር መቼ ነው የሚያቆመው? እሺ ተማሪዎች ዛሬ ያው ስለመደመር በደንብ ተማምረናል እና አሁን ጥያቄ ጠይቃችኋለሁ። እሺ ቲቸር ጠይቀን። እሺ 1 ሲደመር 1 ስንት ነው? ያው ቲቸር 1 ሲደመር 1 11 ነዋ። ምን ሆናል? ያማል እንዴ? እኔ እንደዚህ አስረድቼ የማይሆን መልስ ትመልሳለህ? ለማንኛውም አሁን በደንብ አድርጌ አስረዳሃለሁ። ከዛ በኋላ ወዲያውኑ ትመልስልኛለህ። ይኸውልህ በደንብ አዳምጠኝ። በዚህ በኩል 1 እንጀራ አለ፣ በዚህኛው በኩልም 1 እንጀራ አለ እና 1 እንጀራ ሲደመር 1 እንጀራ ስንት ይመጣል? ያው ቲቸር 1 እንጀራ ሲደመር 1 እንጀራ አነባበሩ ነው የሚሆነው። ሄሎ ከኢትዮ ቴሌኮም ምን ልርዳዎት? ሰሞኑን ቴሌግራም ስጠቀም ዳታ በጣም እየበላኝ ነው። እስቲ ለዚህ መፍትሄ ካለ ንገረኝ። ወይ ደንበኛችን ዳታ በጣም እየበላኝ ነው። እከኳ ታዲያ
እሺ ተማሪዎች፣ የአመቱን ትምህርት ከመጀመራችን በፊት ራሳችሁንና ምን መሆን እንደምትፈልጉ ታስተዋውቃላችሁ። ስለዚህ እኔ ጋር እየመጣችሁ ራሳችሁን አስተዋውቁ። እሺ ስምህንና ወደፊት ምን መሆን እንደምትፈልግ እንዲሁም ምን ነገሮችን ማድረግ እንደምትፈልግ ንገረን። እሺ ቲቸር፣ እኔ ስሜ ከቤ ይባላል። እናም ወደፊት መሆን የምፈልገው ዶክተር ነው። ከዛም ሚስት አግብቼ ለሚስቴ የፈለገችውን ነገር ሁሉ አደርግላታለሁ። ልጆች ወልድላታለሁ፣ ቪላ ቤት እገዛላታለሁ፣ መኪና እገዛላታለሁ። በቃ የፈለገችውን ነገር ሁሉ ነው ማድረግላት። እሷን እንድትደሰት ብቻ ሁሉንም ነገር አደርግላታለሁ። ይሄን ነው በቃ የኔ ምኞት። እሺ ከቤ፣ ጥሩ ምኞት ነው የተመኘው። ቀጣይ ተማሪ ነው ወደዚህ። እሺ አንቺም ስምሽንና ምን መሆን እንደምትፈልጊ ንገሪኝ። እሺ እኔ ስሜ ሳሮን ይባላል። እናም ወደፊት መሆን የምፈልገው የከቤ ሚስት ነው። አንተ ናስቲ፣ አቤት ፖሊስ፣ ምንድነው? በዚህ በማታ ምን እያረክ ነው? አረ ፖሊስ፣ ገና ከስራ እኮ እየመጣው ነው። እስቲ እንደዛ ከሆነ መታወቂያን አውጣው። መታወቂያ መቼስ የታደሰ መሆን አለበት። አረ ፖሊስ፣ ማርያምን የራሴ ነው፣ የታደሰ አይደለም። እሺ ተማሪዎች፣ የዛሬው ትምህርታችን ስለ ሰው ልጅ ዝግመተ ለውጥ ነው። እናም የሰው ልጅ የመጣው ከዝንጀሮ ነው። ቲቸር ጥያቄ አለኝ። እሺ ጠይቀኝ። አረ ቲቸር፣ እንደዛማ ከሆነ እኮ የሰው ልጅ ከዝንጀሮ ከመጣ ዝንጀሮች እኮ ጭራ አላቸው። ሰዎችስ ጭራቸው ይገብቶ ነው? ያው የሴቶችን ባላቅም የወንዶቹ ግን ወደፊት ዞሮ ነው። አንተ ልጅ በዚህ በጠዋት ቆይ፣ የት ሄደህ ነው? አይ አባዬ፣ ትምህርት ቤት እኮ ሰርተፊኬት ልቀበል ሄጄ እኮ ነው። እስቲና ልጄ ሰርተፊኬትን እስቲ ልየው። መቼስ አንተ እኮ ጥሩ ውጤት እኮ ነው የምታመጣው። እስቲና ውጤትን ልየው። እሺ አባዬ። እንዴ አንተ የማትረባ ደደብ፣ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችንን ሶሊያናን አታይም? ኧረ አባዬ፣ የእሷን እያየሁ አንዴ እንደዚህ አይነት ውጤት ያመጣሁት።